ሰላም ሰላም ቅዱሳን በያላችሁበት ሁሉ የጌታ ሰላምና ጸጋ ይብዛላችሁ እያልኩኝ ወንድማችሁ አገልጋይ ደሳለኝ ነኝ። ወደ እናንተ እንደገና እግዚአብሔር በልቤ የሞላውን ቃል ይዤላችሁ መጥቼዋለሁ። ሰላማችሁ ብዝት ይበል። ያም ቃል ትንቢተ ዕንባቆም ምዕራፍ 2 ቁጥር 1 ላይ ያለው ነው። ቃሉን በጌታ በኢየሱስ ስም አነባለሁ። እንዲህ ይላል፣ በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ። የሚናገረኝንም ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈትን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ይላል። ሌላ ደግሞ መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ያለው ደግማለሁ። ነገሬን ሁሉ በጊዜው ውብ አድርጎ ሰራው ይለናል። ቅድም ባነበብኩት በዕንባቆም ምዕራፍ 2 ላይ ያለውና ይህ ቃል ስለሚገናኝ ነው። ስለ ጊዜ ነውና በብዛት የሚያወራው ጊዜ ማለት የእግዚአብሔርን ጊዜ መጠበቅ፣ ትዕግስት ትልቅ ጠቀሜታ እንዳለ ነው የእግዚአብሔር ቃል የሚናገረው። በዛ ቦታ ላይ ቢዘገይም በእርግጥ ይመጣልና ታገሰው ይላል። ወገኖች ሆይ ብዙ ጊዜ እኛ በእግዚአብሔር ፊት በቆየን ቁጥር እግዚአብሔርን እያገለገለን ለእግዚአብሔር ተለይተን ለእግዚአብሔር ተቀድሰን ከክፉ ሸሽተን በእግዚአብሔር ፊት ብዙ ጊዜ በትዕግስት እንኖራለን። በአንዳንድ ገጠመኞች ደግሞ ከእግዚአብሔር ፊት የፈለግነው ነገር የልባችን ምኞት ሳይሳካልን ሲቀር ከእግዚአብሔር ፊት የምንኮበልልበት ጊዜያት ሊኖር ይችላል። ወገኖቼ ሆይ በተለይ ትዕግስት የሚለው ነገር በጣም ትልቅ ፋይዳ ትልቅ ቦታ ይይዛል። ምናልባት ሰው እንደየ አተረጎጎም ሊሆን ይችላል፣ ብቻ ቀለል አድርጎ የሚያዩ ሰዎች ሊኖሩ ይችላሉ። ትዕግስት የሚለውን ነገር ትዕግስት ትልቅ ጠቀሜታ አለው። ትዕግስት ትልቅ ጥቅም አለው። ትዕግስት ትልቅ ስኬት አለው። ልል የፈለኩት ሰው ከእግዚአብሔርና ከሰው ጋር ጤናማ ግንኙነት እንዲኖረው የመጀመሪያው የሚያስፈልገው ትዕግስት ነው ብዬ ነው እኔ በበኩሌ የሚያስበው። ምክንያቱም ሰው የማይታገስ ሰው ከእግዚአብሔርም ጋር ሊጣላ ይችላል። ከሰውም ጋር ጤናማ ግንኙነት ላይኖር ይችላል። ምክንያቱም ብዙዎቻችን አይተን ይሆናልና ብዙ ሰዎች በመነጫነጭ በእግዚአብሔር ፊት እና በሰዎች ፊት የማይታገሱ ሰዎች አሉ። በጥቂት ነገር ወይም ጥቂት ነገር ሲጎልባቸው በቃ ሌላ ጸባይ የሚያሳዩ ሰዎች አሉ። አሁንም ጤናማ ነው፣ አሁንም ወደ ሌላ አቅጣጫ የሚቀየሩ ሰዎች አሉ። እንደዛ መሆን የለበትም። ቢዘገይም በእርግጥ ይመጣል የሚለው ቃል የእግዚአብሔር ጊዜና የሰዎች ጊዜ ይለያል። ቅድም አንብቤያለሁ። በመክብብ ምዕራፍ 3 ቁጥር 11 ላይ እንደሚለው ቃል ነገሬን ሁሉ በጊዜው ውብ አድርጎ ሰራው ይላል። ወገኖች ሆይ
እግዚአብሔር ነገሮቻችንን የሚያሳካው በእኛ ጊዜ አይደለም፣ በእናንተ ጊዜ አይደለም። እግዚአብሔር በራሱ ጊዜ እግዚአብሔር የራሱ የሆነ ድርሻ አለው። ምናልባት ዛሬ እናያለን ስራዬን ስራልኝ በዚህ ከፍታ ላይ አውጠኝ ብለን እግዚአብሔርን የምናስገድደው ነገር አይደለም። አዎ ጸሎት ስለሚያስፈልግ እንጸልያለን። ይህን እያልኩ ደግሞ ዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ ምን የሚል መሰላችሁ? እናንተ በእኔ ብትኖሩ ቃሎችን በእናንተ ቢኖር የምትወዱትን ነገር ሁሉ ለምኑ ይላል። መለመን ጥሩ ነው። እግዚአብሔር ይሰጣችሁማል ይላል እዛ ቦታ ላይ። ስንጸልይ እግዚአብሔር ይሰጠናል፣ ስንለምነው እግዚአብሔር ጸሎታችንን ይሰማናል። ነገር ግን ወዲያውኑ አሁን በዚህ ሰዓት ፈልጋለሁ ቶሎ ብሎ ካልተሳካልኝ፣ ቶሎ ብሎ ካልተከናወነልኝ እያለን በእግዚአብሔር ላይ የምናጎራምርም ሰዎች ልንኖር እንችላለን። ያ መሆን የለበትም። እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው ብሎ የእግዚአብሔር ቃል የምናገረው በራሳችን ሰዓት አይደለም። ብዙ ስኬት ልንፈልግ እንችላለን። ሲጀመር ሰው ስኬትን አይጠላም፣ ክንውንን አይጠላም። ጥሩ ኑሮ ለመኖር፣ ጥሩ ስኬት፣ የተሳካ ኑሮ ለመኖር፣ የተከናወነ ኑሮ ለመኖር፣ ትክክለኛ የሆነውን ኑሮ ለመኖር ሰው ይፈልጋል ደግሞ ይጣጣራል፣ ይሰራል፣ ይጨራጨራል። ነገር ግን እንደ ልቡ ላይሆን ይችላል። ሰው ብዙ ጊዜ ያገለግላል፣ ይነግዳል፣ ግብርና ይሰራል። በተለያየ አቅጣጫ ሰው ስኬት ስለሚያስፈልግ፣ ሰው ተደላድሎ ለመኖር ስለሚፈልግ በብዙ አቅጣጫ ይፍጨራጨራል። ነገር ግን አንዳንድ ጊዜ አንዳንድ ገጠመኞች አሉ። አንዳንድ ሰዎች ጥቂት ሲሰራ ይሳካላቸዋል። አንዳንድ ሰዎች ብዙ ሲሰራ አይሳካላቸውም። ምክንያቱ ምንድነው ብዬ ሳስበው ምናልባት ቶሎ ብለው የሚመጣው ስኬት ብዙ ላያሰምን ይችላል። ለምሳሌ በባቢሎን ምድር ላይ የባቢሎን ሀገር ንጉስ ናቡከደነፆር ቶሎ ብለው ነው የመጣው ስኬት። ቶሎ ሲመጣ በዛ ስኬት ላይ እግዚአብሔርን ሲያሳዝን እናያለን። ይቺ ሰገነት ለራሴ ክብር የተሰረች እናት እያለ በእግዚአብሔር ፊት የኩራት ነገር ሲያወራ እግዚአብሔር አምላክ ደግሞ ትዕቢተኞችን ስለሚቃወም ከዛ እና ከስኬቱ ላይ ወይም ከሰገነቱ ላይ እግዚአብሔር አወረደውና ለ7 ዓመት ከአውሬ ጋር እንዲኖር እግዚአብሔር አሳደደው። ወገኖች ሆይ ብዙ ጊዜ ቶሎ ብሎ የሚመጣው ስኬት ከእግዚአብሔር ጋር የነበረንን ቁርኝት ሊያበላሽ ይችላል። ከእግዚአብሔር ጋር ያለውን ህብረት ሊያበላሽ ይችላል። ነገር ግን ቆይቶም ቢሆን የሚመጣ ስኬት ከእግዚአብሔርና ከሰው ጋር ጤናማ ኑሮ እንድንቀጥል ሊያደርግ ይችላል። ስለዚህ ቢዘገይም በእርግጥ ይመጣል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቅዱሳንን አይቶላችሁ፣ እግዚአብሔር ቅዱሳንን አይረሳም። መዝሙረ ዳዊት ምዕራፍ 34 ቁጥር 15 ላይ እንደዚህ ነው የሚለው፣ የእግዚአብሔር ዓይኖች በቅዱሳን ላይ ናቸው፣ ጆሮዎቹም ወደ ጩኸታቸው ነው ይላል። አይታችኋል? የእግዚአብሔር ዓይኖች በእኛ ላይ አለ። የእግዚአብሔር ጆሮ ደግሞ ጩኸታችንን ሊሰማ ሁሉ ጊዜ ክፍት ነው ማለት ነው። ምናልባት እግዚአብሔር ለጸለያነው ጸሎት ወዲያው ምላሽ ላይሰጥ ይችላል። ለምንድን ነው? ብዙ ጊዜ ከመጽሐፍ ቅዱስ አንፃር ስንረዳ ቶሎ የሚመጣ ስኬት